ሰላምና ጤና በያላችሁበት ይብዛላችሁ። በትላንትናው ቪዲዮ ላይ ጦርነቱ እንደተጀመረና በምን ምክንያት እንደተጀመረ እንደዚሁም የአሜሪካና የእስራኤል ፍላጎት ምን እንደሆነ በስፋት ነግሬያችሁ ነበር። ከዚህም ጋር ተያይዞ ብዙ ሰዎች ፍርሃታቸውንና ስጋታቸውን አስቀምጠው ነበር። በቃ ይሄ የቁርጥ ቀን ደረሰ፣ ይሄ ወደ ሶስተኛ ዓለም ጦርነት ተሸጋገረ የሚል ስጋታቸውን አስቀምጠው ነበር። እኔ ግን አንድ ጥያቄን ጠይቄ ነበር። የተፈራው ቀን ደረሰ እንዴ ብዬ ጠይቄ ነበር። ከዚህም ጋር ተያይዞ ሰፋ አድርጌ አስቀምጬላችኋለሁ። እንደዚሁም የእስራኤልና የአሜሪካ የደህንነት ቢሮዎች አያቶላ አሊ በኢላማቸው ውስጥ እንደሆኑና እነሱ ሊገደሉ እንደሚችሉ ተናግረው ነበረ። እኔም እንግዲህ 100% አያቶላ አሊ ሊገደል ይችላል ብዬ ተናግሬ ነበር። በዛ መሰረት አያቶላ አሊ እንግዲህ አስወግዷቸዋል። አያቶላ አሊ ብቻ አይደለም፣ ብዙ እንግዲህ ታላላቅ ሚኒስቴሮችና የጦር ጀነራሎች እንደዚሁ የአብዮታዊ ዘብ ጠባቂን ጨምሮ ብዙዎቹ ተገለዋል። በኢራን 200 ሰው ሲገደል በእስራኤል ደግሞ 10 ሰው ብቻ ተገለዋል ማለት ነው። ዛሬ ደግሞ የማቀርብላችሁ እንግዲህ ከትላንትናው ጀምሮ ከማታ ጀምሮ አያቶላ አሊ ከሞተ በኋላ ምን ሊፈጠር ይችላል የሚል ስጋታቸውን አስቀምጠዋል። በኢራን በኩል አሜሪካና እስራኤል አይተውት የማያውቁትን መሳሪያ እጠቀማለሁ ገና መች ተጠቀምኩት ስትል ነበረ። እንግዲህ በአሜሪካኖች በኩልም ያለ እናውቀው መሳሪያ አለ። እንደዚሁም ደግሞ እንግዲህ ሀያላን ስለሆኑ ኒውክሌር ቦምብም ታጥቀዋል። ስለዚህ አሁን ደግሞ ምን ሊፈጠር ይችላል ለሚለው እንደኔ አስተሳሰብና እንደኔ እይታ ምንም ሊፈጠር አይችልም። ዓለማችን ወደ ሰላም ትመለሳለች ነው የምለው። ምክንያቱም ትላንትናም ተናግሬያለሁ፣ ዛሬም እናገራለሁ። የአሜሪካና የእስራኤል ፍላጎት ምንድነው? የአሜሪካና የእስራኤል ፍላጎት ኢራን በፍጹም ኒውክሌር እንድትሰራ አይፈቅዱላትም። ምክንያቱም ከዚህ በፊት ኢራን ምን ብላለች በገዛ አፏ? እኔ የምታጠቀው ለእስራኤል ነው፣ እስራኤል ጠላቴ ስለሆነች አጠፋታለሁ ብላለች። በዛ መሰረትም እስራኤል እንግዲህ ኢራንን ጠላቴ ነው ስላለች ኢራን ኒውክሌር ቦምብ ከታጠቀች ታጠፋኛለች ብላ ስለምታስብ ኒውክሌር ቦምብ እንድትሰራ አይፈቅዱላትም። ስለዚህ በባለፈውም ኒውክሌር ቦምብ ማጉያ ላይ በአሜሪካኖች ቢቱ ቦምበር እንግዲህ ቦታውን አውድሞባቸዋል። አሁንም እንግዲህ መስራት ሲጀምር ኢራን ወደ ድርድር እንምጣ በሚል 15 ቀን ገደብ ተሰጥቷቸው ኢራንን 15 ቀን ሙሉ ሲያነጋግሯቸው ነበር። ኢራን በፍጹም እምቢ አለች። ከዛን እምቢ በማለቷ ወደ ጦርነት ገብተዋል። ትላንትና እንግዲህ ከፍተኛ ኪሳራ በኢራን በኩል ደርሷል። ስለዚህ አሜሪካኖችና እስራኤሎች የሚፈልጉትን ትላንት አድርገዋል ብዬ ስላሰብኩኝ በዚህ መሰረት የሚፈልጉትን ካደረጉ በኋላ ወደ ሰላም ነው የሚመጡት። ሁለተኛ ደግሞ ካላቸው መሳሪያ ነው። እንግዲህ ኢራን መሳሪያ አለኝ ብላለች። አሜሪካና እስራኤል የማያውቁትን መሳሪያ አለኝ ብላለች። እንግዲህ ኢራን ልትጠቀም የምትችለው አንድና አንድ ፓላስቲክ ሚሳይል እና ድሮኖች ናቸው። ስለዚህ እነዚህ ደግሞ በአየር መከላከያ ሊከላከሉት ይችላሉ። በአሜሪካ በኩል ሁላችንም የምናውቀው ቢቱ ቦምበር አለ። 37 ሰዓት ተጉዞ ያለምንም ራዳር ያለምንም ድምጽ አጥቅቶ የሚመጣ ነው። በዚህም እንግዲህ እስከ 60 እና 70 ሜትር ወደ ውስጥ ገብቶ ሊያጠቃ የሚችል ትልቅ ቦምበር ነው። ስለዚህ ከዚህ አንፃር ሁለቱ ደግሞ አያላን ናቸው። ከመሳሪያ አንፃር በአሜሪካኖች እና በእስራኤል የበላይነት ሊጠናቀቅ ይችላል የሚል እምነት አለኝ። እንደዚሁም በኢኮኖሚ ዙሪያ እንግዲህ ኢራን ከዚህ በፊት ብዙ ማዕቀብ ተደርጎባት ብዙ ኢኮኖሚዋ ደቋል። እንግዲህ $1 እንግዲህ በሺዎች የሚቆጠር ምንዛሬ ደርሷል። ነዳጅ አላት። ነዳጇን አውጥታ እንኳን መጠቀም እንዳትችል ተደርጋለች። እንደዚሁም ደግሞ ሚሳኤሎች ሲተኮሱ ጦርነት ሲካሄዱ በቢሊዮን ዶላር ነው የሚያስወጣው። ያ ደግሞ ተጨማሪ የኢኮኖሚ ስብራት ነው የሚሆንባቸው። በእስራኤል በኩል ደግሞ ከፍተኛ ድጋፍ አላት፣ በመሳሪያ ድጋፍ አላት። ጂዲፒዋም ኢኮኖሚዋም ያደገች ነች። እንግዲህ በባለፈው በጋዛ ራሱ ወደ $90 ቢሊዮን አውጥታለች። ያ በአሜሪካኖች ባንዴ ነው ከቨር የተደረገው። እንደዚሁም በባለፈው በኢራን ላይ ወደ $70 ቢሊዮን ተጠቅመዋል። ያ በአሜሪካኖች ወዲያው ነው ከቨር የተደረገው። ያሁኑም እንግዲህ በሁለቱ ጥምረት ነው እየተደረገ ያለው። ስለዚህ ከፍተኛ ኪሳራ ወደ ማን ያመዝናል? ወደ ኢራን ያመዝናል ማለት ነው። እንደዚሁም ደግሞ ቅድም እንደነገርኳቸው የኢራን ከፍተኛ መሪ እንደዚሁም የጦር ጀነራሎች እንደዚሁም ሚኒስቴሮች ሞተውባቸዋል። ያ እንግዲህ ለሀገሪቱ ሳይኮ ነው። ሳይኮም ይጎዳሉ፣ በብዙም ይጎዳሉ። ስለዚህ በዛ መሰረት ሐሳባቸው ሊተውና ወደ እርቅ ሊመለሱ ይችላሉ። እንደውም ትላንትና ጭምጭምታ የሰማሁት የኢራን አዲሶቹ ተሻሚዎች ከትራምፕ ጋር መነጋገር እንደሚፈልጉና መደራደር እንደሚፈልጉ ተናግረው ነበር። ትራምፕም በዚህ
እንግዲህ መልሶላቸዋል ፈቃደኛ እንደሆነና መደራደር እንደሚፈልግ እንደዚሁም በኢራን ላይ አዲስ ስርዓት ለማምጣት እንደሚፈልጉ ተናግረዋል። ያን ደግሞ አዲስ ስርዓት አምጥተው ያደርጉታል ብዬ አስባለሁ። ከዚህ በኋላ ሰላም ይሆናል። እንግዲህ ከመጨረሻው ዘመን ጋር የሚያዘው ከመጽሐፍ ቅዱስና ካለው ነባራዊ ሁኔታ ግልጥ አድርጌ አቀርብላችኋለሁ። እንግዲህ ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሀሳብ አስተያየታችሁን ስጡበት። እንግዲህ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አሁንም ዛሬም በድጋሚ ጠይቃችኋለሁ። መልካም ቀን